ሰላም ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? የኔ ያለው እግዚአብሔር ይመስገን። የብሪያኒ አሰራር እውነት እጅ ቁርጥም የሚያረግ ይኸው አንድ ሳህን አቅርበን እንዳለ እኔ ጓደኞቼ በጣም ጥርቅርቅ አድርገን የበላን። እስከ መጨረሻው ተመልከቱ አሰራሩን። እናንተ አይታችሁ እንድትሰሩት በጣም ነው የምትወዱት። እውነት በጣም ያው በድምጽ ሰርቼ አላውቅም፣ ግን ድምጽ ሊያስጠላችሁ ይችላል። ምንም ማለት አይደለም። እና የመዳም ቅመሞች እውነት በጣም ነው የሚጥመው። በተፈጨ ስጋ በአሳ ስጋ ማለት ነው ብሪያኒ። እና ወደ አሰራሩ እንሄዳለን፣ አሳያችኋለሁ። ይኸው አልበቃን ብሎ ጥርቅ አድርገን እየበላን ነው ከጓደኞቼ ጋር። አሰራሩን አሁን ትመለከታላችሁ እና በጣም ነው የምትወዱት። እውነት ቤታችሁ እናንተም እንደዛ እያደረጋችሁ ብሉ። ማለት ለሰዎች ባይፈልጉትም እናንተ እንደዚህ አይነት አሰራር ወጣ ስትል መዳማችሁ እየሰራችሁ ብሉ። ላለው አሰራሩ ቀይ ሽንኩርት 3 ራስ አለ፣ ነጭ ሽንኩርት 1 ራስ፣ ድንች ፈቅፍቄ ከትፍ ያለው በደቃቁ፣ ካሮትም ይኸው አዘጋጅቻለሁ። እና በአንድ እጄ እየቀረጽኩ ስለሆነ ስለማይታይ ነው። አሁን ካሮቱን እየጠበስኩ ነው። ይኸው ደርሶ እየጠበስኩ እያጠነፈፍኩ ነው ከፈላ ዘይት ላይ። በጣም ነው የምትወዱት። እውነት እንዳትዘናጉ፣ ቅመሱት አንድ ቀን። እጅ ቁርጥም ነው የሚያደርግ እንዴት እንደሚጥም። እኔ ከነሱ ብሪያኒ አሰራር ማለት እንደዚህ የምሰራው እኔ ለራሴ ስለሆነ እንዳይሆን እንጂ በጣም ነው የሚጥመኝ። እና አሁን እዚህ ደግሞ ድንቹን እየጠባበስኩ ነው። ይኸው በደቃቁ የከተፍኩትን ድንች እየጠባበስኩ ነው። አሁን ደግሞ ሩዝ ቀቅላለሁ ገና ሩዝ ቀቅዬ። አሁን ይሄንን አሰራሩን ሩዙን ስቀቅል ምናምን ሳጠነፍፍ ሰውየው መጥቶብኝ አላሳየዋችሁም እንጂ ሩዙን የብቻ ነው የቀቀልኩት። ከዛም በኋላ ደግሞ እንደገና እንትኑን አቁላለሁ፣ ሽንኩርቱን ምናምን አቁላለሁ እና ካሮቱን የተጠበስኩትንና ድንቹን ያው እንደ ብሪያኒ ሌላ ጊዜ እንደምትሰሩት ማለት ነው። መጀመሪያ ሩዝ፣ ከዛ የተጠበሰውን ድንችና ካሮት፣ ከዛ ሩዙን ከላይ ያርኩ እንደዛ አርጌ ፍና አርጌ በድስት አቆየሁት። አሁን ደረሰልን። ይኸው ቅድም የበላነውን ማለት ነው። እንብላ ቤተሰብ እንብላ። ደግሞ ላይክ እያደረጋችሁ አበረታቱኝ። ቀጣይ የምሰራላችሁ ካለ እንድሰራላችሁ በኮሜንት ጻፉልኝ። እዚህ ጋር ደግሞ በጢህ ወይም ሀባብ ፈጭተን በጁስ መልክ አቅርበናል። እዛ ጋር ደግሞ ቤትንጃን ሰርተን ነበረ በዳቦ ልንበላ አቀራርበናል። እየበላን እየጠጣን እየተጫወትን ነው። እና 2-3 ሆኖ መስራት ደግሞ በጣም ደስ ይላል። ግን አሰራሩን አፈጣጠንኩት። ቀስ ብዬ ለመቅረጽ አልተመቸኝም። ማለት ያው ለኛ ስለሆነ የምሰራው ከዛ ሰዎች ሳላስበው ከች ሲሉብኝ በቃ ዝዬ ድብለቅለቁን አወጣሁት እንጂ አሰራሩን ሌላ ጊዜ ረጋ ብዬ ምናምን አሰራሩን አሳያቸዋለሁ። አሁን አፈጣጠንኩት እንጂ ረጋ ብዬ ብታዩት በጣም አሪፍ ጣዕምን ነው። እንደዚህ ስታዩት ላያምራችሁ ይችላል። ከለሩ ምናምን አቀራረጽ ይሄም ጥራት ላይኖረው ይችላል። ግን ጣዕምን ነው፣ በጣም ነው የሚጥመው። ቶና ወይም የአሳ ስጋ ማለት ነው። በድጋሚ ልድገምላችሁ በድምጽና እሱን አድርጋችሁ ሽንኩርት ታቁላላላችሁ። የጠበሳችሁትን ካሮትና ድንች ታረጋላችሁ። ከዛ ጨው ቅመሞች ታረጉና የብሪያኒ ቅመሞች። ከዛም በኋላ ቶናውን ታረጋላችሁ ማለት ነው። ቶናውን ካቁላላችሁና ሁሉንም ካቁላላችሁ በኋላ በሌላ ድስት ደግሞ ያጠነፈፋችሁትን ሩዝ ከስር እያረጋችሁ ከዛ ያቁላላችሁትን የደባለቃችሁትን ቶና እና ካሮት ምናምን የጠባበሳችሁትን እሱን ታረጋላችሁ። ከዛ ሩዝ ከዛ እንትን እያረጋችሁ በቃ ብቻ በጣም እኔ ወድጀዋለሁ። እናንተም ቅመሱትና በላይክ ንገሩኝ እሺ። ያው ጥርቅ አድርገን እንደውም እንጨርሰዋለን እንዲያበዛውት እያልኩ ነበር ያመጣሁት። አሁን ተሻምተን እየበላን ነው እየተካፈለን። ድምፅሽ ሲያስጠላ እንዳትሉ እሺ። ቀስ ብዬ ነው ደግሞ የማወራው። ታውቃላችሁ መዲያም ቤት የሚሰራ ሰው ይረዳኛል መቼም። እና ጥርቅ አድርገን እየበላን ነው። አሁን ተሻምተን የጨረሰ ፉክክር እየተፎካከርን ነው። ወይኔ በእግዚአብሔር እስከ መጨረሻው እንዴት እንደምናደርግ ራሱ አንድ ፍሬ እኮ እናስቀርም። ያው ጓደኛ የጨረሰችው እኔ ሳልጨርስ ቀደመችኝ። እኔማ አንድ ፍሬማ የእሷንም ራሱ እየጠራረኩ ነው ከሷ ፊት ላይ
እና በወረት እንደዚህ ሁሌም ሳይሆን አልፋችሁ ብትሰሩና ብትበሉ ራሳችሁን ጠብቁ። ላለው የመዲያም ቅመሞች እወዳችኋለሁ፣ የኔ ውዶች፣ የኔ ማሮች። ያሰባችሁት ይሳካ እላለሁ መጨረሻ ላይ። እውነት ለሀገራችን ያብቃን እና አበረታቱኝ። እሺ ላይክ እና ኮሜንት አድርጉልኝ እስኪ። እኔ ስህታችሁ አይደለም። አመሰግናለሁ። እሺ የኔ ውዶች ወዳችኋለሁ። ባይ ባይ። ጨረስኩ። እዚህ ጋር ቻው እያልኳችሁ ነው። ጓደኛ እያመሰገነች ነው። በጣም አሪፍ ነው እያለ